ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቪዲዮ በጣም ብዙ ሰዎች ሲጠይቁ የነበረና በቤታችሁ ሆናችሁ በስልክ ወይም በኮምፒውተር ብቻ አጫጭር ስራዎችን እየሰራችሁ ተጨማሪ ገቢ የምታገኙበትን ቶሊካ የተባለው መድረክ አብራራለሁ። በአሁኑ ሰዓት በኢንተርኔት ላይ ገቢ ማግኘት የሚረዱ በርካታ ድረገጾች እንዳሉ ይታወቃል። ነገር ግን አብዛኞቹ ክፍያ አይፈጽሙ ወይም ደግሞ በጣም ውስብስብ የሆነ ቴክኖሎጂ እውቀት ይጠይቃሉ። ቶሊካ ግን ከዚህ ሁሉ የተለየ ነው። ምንም አይነት ቅድመ እውቀት ወይም ደግሞ ዲግሪ ሳያስፈልጋችሁ በትርፍ ሰዓት ብቻ በመስራት ዶላር ማግኘት የሚችሉበት ታማኝ መድረክ ነው። በዚህ ቪዲዮ ውስጥ የሚከተሉ ዋና ነጥቦችን ደረጃ በደረጃ እናያለን። ቶሊካ ምንድነው? እንዴትስ ይሰራል? ትክክለኛ አካውንት አከፋፈትና ፕሮፋይል ማስተካከያ፣ የሥራ አይነቶችንና የሥራ ልምዶችን እንዴት ማለፍ እንደምንችል፣ ስኪል ሌቨል በማሳደግ ከፍተኛ ክፍያ ያላቸው ስራዎችን የማግኛ መንገድ እናም በመጨረሻ የሰረነውን ገንዘብ በታማኝ አማራጮች እንዴት ወደ እጃችን ማውጣት እንደምንችል በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻ በጥንቃቄ ከተከታተላችሁ ዛሬውኑ ስራ የመጀመር የሚያስችለውን ሙሉ ዕውቀት ታገኛላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና የደወል ምልክቱን መጫን አትርሱ። ቪዲዮውን ላይክ በማድረግ እንጀምር። ቀጥታ ወደ ዝርዝር ማብራሪያ እናልፋለን። በመጀመሪያ ቶሊካ ምንድነው ከሚለው እንጀምር። ቶሊካ በዓለም አቀፍ ደረጃ የሚታወቀው ግዙፍ የቴክኖሎጂ ኩባንያና የሰው ሰራሽ አስተውሎት አበልጻጊዎች መረጃዎችን ለማረጋገጥ እና AI ሞዴሎች ለማሰልጠን የሚጠቀሙት የማይክሮ ታስክ መድረክ ነው። ይህ ማለት ምን ማለት ነው? ለምሳሌ አንድ ኩባንያ አዲስ የፎቶ ማወቂያ የሰው ሰራሽ አስተውሎት ወይም ደግሞ AI እየሰራ ነው እንበል። ይህ AI ፎቶ ላይ የሚታየው ነገር በትክክል መለያት እንዳለበት ለማሰልጠን በሺዎች የሚቆጠሩ ሰዎች እገዛ ይፈልጋል። እኛ እንደ መድረኩ ተጠቃሚዎች ለስርዓቱ እገዛ እናደርጋለን። ኩባንያ ደግሞ ለሰራነው ስራ ክፍያ ይፈጽመናል ማለት ነው። በቶሊካ ላይ የሚሰጠው ስራዎች በሙሉ ማይክሮ ታስክ ይባላሉ። እነዚህ ስራዎች በአብዛኛው ከ30 ሰከንድ እስከ 5 ደቂቃ ባለው ጊዜ ውስጥ የሚጠናቀቁ ናቸው። በመድረኩ ላይ የሚገኙ ዋና የሥራ አይነቶች የሚከተሉ ናቸው። የመጀመሪያ ኢሜጅ ክላሲፊኬሽን ወይም የምስል መለያ ስራዎች ናቸው። በዚህ ስራ ላይ 2 ፎቶዎች ይሰጣቸዋል እና እነዚህን ፎቶዎች ይመሳሰላሉ ወይም በዚህ ፎቶ ላይ የሚታየው ነገር ድመት ነው ወይስ ውሻ የሚሉ ቀላል ጥያቄዎች ትመልሳላችሁ። ሁለተኛ ሰርች ሪሌቫንስ ወይም የመፈለጊያ ውጤቶችን ማረጋገጥ ነው። ለምሳሌ አንድ ሰው በጎግል ላይ ቀይ ጫማ ብሎ ቢፈልግ የመጣለት ውጤት ጥቁር ጫማ ቢሆን ያ የፍላጋ ውጤት ስህተት ነው። እናንተ ደግሞ የፍላጋ ውጤት ትክክል መሆኑንና አለመሆኑን በመገምገም ታረጋግጣላችሁ። ሶስተኛ አጫጭር የቪዲዮ ወይም የድምጽ ፋይሎችን በማዳመጥ ጥራታቸውን ማረጋገጥ ወይም በድምጹ ላይ የሚባለውን ጽሑፍ ትክክለኛነቱን ማረጋገጥ ነው። አራተኛው ፋይል ታስክ ስራዎች ናቸው። እነዚህ ስራዎች በስልካችን አፕሊኬሽን አማካኝነት በአቅራቢያ የሚገኙ ሱቆች ወይም ቦታዎችን ፎቶ በማንሳት የሚታቀብሉ ስራዎች ናቸው። የእነዚህ ስራዎች ክፍያ እንደ ስራው አይነት እና ውስብስብነት ይለያያል። አብዛኛው ስራ $0.5 እስከ $2 ይከፍላል። በቀን ውስጥ በቂ ጊዜ ሰጥታችሁ ከሰራችሁና የስራችሁ ጥራት ከፍተኛ ከሆነ በቀን $3 እስከ $10 እናም ከዛ በላይ ማግኘት ትችላላችሁ። አሁን ደግሞ በጣም ወሳኝ ክፍል ደርሰናል። አካውንት እንዴት ይከፈታል? ፕሮፋይል እንዴት ማስተካከል አለብን? አካውንት ለመክፈት በመጀመሪያ በስልካችን ከሆነ Google Play Store ወይም ደግሞ App Store ላይ በማየት ቶሊካ ብላችሁ በመፈለግ አፕሊኬሽኑን ዳውንሎድ አድርጉ። በኮምፒውተር የምትጠቀሙ ከሆነ ደግሞ tolika.ai ድረገጽ ሂዱ። አፕሊኬሽኑን ከከፈታችሁ በኋላ ሳይን አፕ የሚለውን ይምረጡ። እዚህ ጋር Google አካውንታችሁን ወይም ኢሜል በመመዝገብ ትችላላችሁ። የምዝገባ ሂደት ሲጨርሱ የሚከተለው ወሳኝ የግል መረጃ እንድትሞሉ ይጠይቃል። ሙሉ ስምና የልደት ቀን። ስማችሁን ሲጽፉ በኋላ ላይ ገንዘብ የምታወጡበት ጊዜ ከክፍያ አካውንታችሁ ጋር የሚመሳሰል ትክክለኛ ስማችሁንና የልደት ቀን አስገቡ። የምትኖሩበት ሀገርና ከተማ ያላችሁበትን ትክክለኛ ቦታ መምረጥ አለባችሁ። VPN መጠቀም ሙሉ በሙሉ የተከለከለ ነው። VPN ከተጠቀማችሁ አካውንታችሁ ወዲያውኑ ይታገዳል። ቋንቋ ምርጫ። ይህ በጣም በጥንቃቄ መሙላት ያለባችሁ ነጥብ ነው። የሚታወቃችሁን ቋንቋ ስታስገቡ እንግሊዘኛ ማካተት እንዳትረሱ። ምክንያቱም ከፍተኛ ክፍያ ያላቸው ስራዎች የሚመጣው በእንግሊዘኛ ቋንቋ ነው። በአማርኛና በእንግሊዘኛ በተጨማሪ ሌላ የሚታወቁ ቋንቋ ካለ ጨምሩት። የምትመርጡ ቋንቋ በጨመራችሁ ቁጥር ወደ እናንተ የሚመጣ የስራ ዕድልም ይበዛል። የስልክ ቁጥር ማረጋገጫ። የስልክ ቁጥራችሁን ስታስገቡ በኤስኤምኤስ ማረጋገጫ ይላካችኋል። እሱን ቁጥር በማስገባት አካውንታችሁን ታረጋግጣላችሁ። እነዚህን ደረጃዎች በትክክል ከጨረሳችሁ በኋላ አካውንታችሁ ሙሉ በሙሉ ዝግጁ ይሆናል ማለት ነው። አካውንታችሁ ከተከፈተ በኋላ ወደ ዋና ገጽ ወይም ታስክ በሚል ክፍል ላይ ብዙ ስራዎች አማራጮች ታገኛላችሁ። ነገር ግን ከመጀመራችሁ በፊት ሊታቁ የሚገባ 2 አይነት ስራዎች አሉ። የመጀመሪያዎቹ የልምምድ ስራ ይባላል።
እነዚህ ስራዎች ክፍያ ያላቸው ነገር ግን ስራውን እንዴት መስራት እንዳለባችሁ የሚያስተምሩና ብቃታችሁን የሚመዝኑ ናቸው። ሁለተኛ ክፍያ ያላቸው ስራዎች ናቸው። በቶሊካ ላይ ክፍያ ያላቸው ስራዎች ለማግኘት በመጀመሪያ የልምምድ ስራውን ማለፍ አለባችሁ። እዚህ ጋር ልታደርጉ የሚገባ 4 ዋና ጥንቃቄ አለ። አንደኛ የሥራ መመሪያን ማንበብ። እያንዳንዱ ስራ ላይ ኢንስትራክሽን የሚል አለ። እሱም በመጫን ኩባንያው ስራውን እንዴት እንድትሰሩ እንደሚፈልግ በጥንቃቄ ማንበብ አለብን። መመሪያውን ስናነብ በግምት የምንሰራ ከሆነ ስህተት እንሰራለን። ሁለተኛ በልምምድ ወቅት አትቸኩሉ። በልምምድ ወቅት የሚታመጡን ነጥብ ከ100 ይሰላል። ከ80 ወይም ከ90 በላይ ከሆነ ከፍተኛ ያለው ስራ ይከፈትላቸዋል። ነጥቦቹ አነስተኛ ከሆነ ግን ያ የስራ ይዘጋባቸዋል ወይም ዝቅተኛ ክፍያ ያላቸው ይሰጣል። ሶስተኛ ትክክለኝነት። በቶሊካ ሲስተም ውስጥ እናንተ የሚሰሩት ስራ ትክክለኝነትን የሚከታተል አልጎሪዝም አለ። ስራዎቹን በተደጋጋሚ ስህተትና በችኮላ የሚሰሩ ከሆነ ሲስተሙ የስራ ጥራታችሁን ይቆጣጠራል። በዚህ ምክንያት የሚመጡ ስራዎች ይቀንሳል። አራተኛ የጊዜ ገደብ። እያንዳንዱ ስራ የተሰጠ ጊዜ ገደብ አለ። ለምሳሌ ለአንድ ስራ 5 ደቂቃ ከተሰጠ በዛ ጊዜ ውስጥ ሰርታችሁ ሰብሚት ማድረጋችሁን ማረጋገጥ አለባችሁ። አሁን ደግሞ ሁላችን በጉጉት ወደምንጠብቀው ክፍል እንመጣለን። በቶሊካ የሰራነውን ገንዘብ እንዴት ማውጣት እንችላለን? ቶሊካ የሰራነውን ዶላር በደህና ሁኔታ ማውጣት የምንችልባቸውን ዓለም አቀፍ የክፍያ አማራጮችን ያቀርባል። ዋናና በብዛት የሚሰራው የክፍያ መንገድ ፓዮኒር ነው። ፓዮኒር በመጠቀም የሰራነውን ዶላር በቶሊካ ወይም በፓዮኒር አካውንታችን ማዘዋወር ትችላላችሁ። ከፓዮኒር ደግሞ ቀጥታ በኢትዮጵያ ውስጥ ወደሚገኙ ባንኮች ገንዘባችሁን ማዘዋወር ይቻላል። የዛሬ ሙሉ የቶሊካ ማብራሪያ ቪዲዮ ይህንን መስል ነበር። ቪዲዮ ጠቃሚ መረጃ እንደሰጣ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ እንዲደርስ ሼር አድርጉ። ስለ ቶሊካ ወይም ስለ አካውንት አከፋፈት ማንኛውም አይነት ጥያቄ ወይም ግራ የገባ ነገር ካለ ኮሜንት ላይ ጻፉልኝ። ሁሉንም ኮሜንቶችን በማንበብ እመልሳለሁ። ለቻናሉ አዲስ ከሆናችሁ ደግሞ ከዚህ በኋላ የሚመጣ አዳዲስ የመስመር ላይ ገቢ ማግኛ መንገዶችንና የቴክኖሎጂ ትምህርቶችን ለማግኘት አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ቻው።